ላስታ ላሊበላ ከታወቀው ይልቅ ያልታወቀው ታሪኳ ተመልካች ከጎበኘው ይልቅ ያልተመለከተው እጅግ ብዙ ታሪክ ያለባት ከባቢ ናት። አንዱን ተመልክተን ስናደንቅ ሌላኛው ቀልባችን ይስበዋል። ከላሊበላ በ7 ኪሎ ሜትር ርቀት ላይ ከታላቁ አምባ ከምትገኘው የአሸተን ማርያም ውቅር አብያተ ክርስቲያን በተጨማሪ ገና በውል ያላወቅናቸው ታሪካዊ ቦታዎችም ይገኛሉ። ከነዚህም መካከል የአሸተን ቂርቆስ አምባ አንዱ ነው። በዚህ ከባቢ የቀደመ የጥንት ቤተክርስቲያን እንደነበር ይነገራል። ከዚህም መካከል የወፍ አርገፍ ቅዱስ ሚካኤል ቤተክርስቲያን አንዱ ነው። ይህ ቤተክርስቲያን በአጼ ካሌብ ዘመነ መንግስት እንደተሰራም የታሪክ ድርሳናትም ያስረዳሉ። ይሁንና በዘመነ ግራኝ አህመድ በሀገራችን በርካታ ቅርሶችና ውቅር አብያተ ክርስቲያናት እንደወደሙ ሁሉ በዚሁ ዘመን ወፍ አርገፍ ሚካኤልም መቃጠሉን ታሪክ ያስረዳናል። እናም የቅዱስ ሚካኤል ጽላት ከአሸተን ማርያም ጋር በማድረግ እስከ 1983 ድረስ ሃይማኖታዊ ስርዓቱ ይፈጸም እንደነበር ይነገራል። በግራኝ ጊዜ ከዚያ በፊት ሲከበር ነበር። እዚያ በቃ ገዳሙ ሲለቅ ቤተክርስቲያኑ ፈረሰ፣ መነኮሳቶችም ተበተኑ። ከዚያ ምንም ለብዙ ዓመታት ቆይቷል። አሁን አባ ገብረ ስላሴ የተባሉ ከዚህ የቦታው አስተዳዳሪ የነበሩ ከላይ ቤተክርስቲያን ባይኖርም ከታይ ይከበር ብለው ከላይ የሚከበረውን ወደ ታወደ እመቤታችን ወደ ህንፃው ወደ እመቤታችን ዛሬ ካለችበት እንዲከበር አድርገውታል። እና ደግሞ ጥልቅ ቦታው ወደዚያ ከላይ እና ደመስቀሉ ካረፈበት ለ7 ቀን ተቀምጦ ከተቀደሰበት ቦታ በዛው ቦታ እንዲከበር ከመወሰን ወደ ጥንቱ በ1984 ዓ.ም የወፍ አርገፍ ሚካኤል ጽላት ሚያዝያ ወር ላይ ስለመዘረፉም አባቶች ይናገራሉ። ከዛን ጊዜ ጀምሮ ፍለጋ ቢደረግም መገኘት ሳይችል ቆይቷል። ተአምረኛው ወፍ አርገፍ ሚካኤል ለማግኘት ሲደረጉ የነበሩ ፍለጋዎችም ፍሬ ሳያፈሩ ለዓመታት ቀጠሉ። በእርሱ ፍቃድ እንደ እግዚአብሔር ቸርነት ወፍ አርገፍ የዘረፈው ለመሸጥ ሲስማማ በዚሁ ከባቢ ከዓመታት በኋላ እጅ ከፍንጅ ተያዘ። ሁሉም ደነቀው፣ ገረመው። 2013 ዓ.ም ሰኔ ወር ላይ በላሊበላ ከተማ በወቅቱ ታቦቱን ወደ ነበረበት ለመመለስ ግን አልተቻለም። በወራሪው የትግራይ ኃይል ምክንያት እነሆ ጊዜው ደርሶ ታቦቱ ለጊዜው ከነበረበት የቅዱስ ነአኩቶ ለአብ ገዳም ወደ ቀደመ መንበሩ አሸተን በዚህ መልኩ በካህናት ያሬዳዊ ዝማሬ፣ በሰንበት ትምህርት ቤት ተማሪዎች መዝሙር እንዲሁም በእምነቱ ተከታዮች እልልታና ጭፈራ ወደ ቦታው በክብር ተመልሷል። ለየት የሚያደርገው በ1984 ዓ.ም ጠፍቶ የነበረው የወፍ አርገፍ ሚካኤል ጽላት በመገኘቱ ከ30 ዓመት በኋላ በዛሬው ቀን መስከረም 21 ቀን ወደ መንበረ ክብሩ ተመልሶ ጽላቱ የገባበት ሁኔታ ነው ያለውና በዓሉን እጥፍ ድርብ ያደርገዋል። ለዘመናት የአሸተን ማርያም ንግስ ይከበርበት ከነበረው የአሸተን ቂርቆስ አምባም የቀደመ በዓሉ በጋራ እንዲህ በደመቀ መልኩ ተከብሯል። ወፍ አርገፍ ከ30 ዓመት በኋላ በእርሱ ቸርነት ወደ ቀደመ መንበሩ ተመለሰ። በረከቱ ይደርብን። ቸር